with your social media marketing agency. Digital marketing. Digital marketing. Social media marketing ማለት ሶሻል ሚዲያ ማርኬቲንግ ራሴን ለማስተማር ከ2000 ቪዲዮ በላይና በ7 ወር በ6 ወር የምጨርሰውን ነገር ኦልሞስት ከአንድ አመት በላይ ፈጅቶብኛል ማለት ነው። ሶ ይሄ ቪዲዮ ይሄንን ሁላ ጊዜ ከማቃጠል የሚረዳችሁ ቪዲዮ ነው። ኦልሞስት ከ2000 በላይ ቪዲዮዎችን ተመልክቻለሁ። ነገር ግን ከነዛ ውስጥ እንኳን 200 እንኳን አይሞላም ላይክ የጠቀመኝ ማለት ነው። 7 ወር 8 ወር የምጨርሰውን ኦልሞስት ከአንድ አመት በላይ ፈጅቶብኛል። ያ ሁላ ነገር ደግሞ የሆነው የሚነግረኝ ሰው አልነበረም፣ ወደ ዙሪያ ይሄን አድርግ ሜንቶር የሚሆነኝ ሰው ስላልነበረ ነው። ሶ ዛሬ ይሄ ቪዲዮ ራሳችሁን ለማስተማር ዲሳይድ ካደረጋችሁ በጣም የሚረዳችሁ ቪዲዮ የሚሆነው ማለት ነው። ሶ ለማታውቁኝ ፍሬኦል እባላለሁ። አዱሊስ ሚዲያ የተሰኘ የሶሻል ሚዲያ ማርኬቲንግ ፋውንደር ነኝ። ከስሞል ኤንድ ሚዲየም ኢንተርፕራይዞች ጋር ሪሰንትሊ እየሰራው ነው። ከትላልቅ ፕሮዳክሽን ካምፓኒዎች ጋር ኮላብ አድርጌ እየሰራው ነው ማለት ነው። ሶ ዛሬ ያለኝ ራሴን ለማስተማር ባለፉት አንድ አመት ከ6 ወር የተማርኳቸውን ማወቅ የነበሩብኝ ይህንን ነገር ቢነግሩኝ ይህንን ነገር ባውቅ ብዬ የማስባቸውን ነገሮች ዛሬ በዚህ ቪዲዮ እነግራችኋለሁ ማለት ነው። ሶ ከምንም በፊት ደግሞ መጀመሪያ ስለ ሶሻል ሚዲያ ማርኬቲንግ ማወቅ አለብን። ሶሻል ሚዲያ ማርኬቲንግ ምንድን ነው? ይህንን ማወቅ አለብን ራይት። ሶ ሶሻል ሚዲያ ማርኬቲንግ ማለት እዚህ ጋር አክቹዋል የሆኑ ቢዝነሶች አሉ ራይት። ሶ እዚህ ጋር ደግሞ አይዲያል የሆኑ ከስተመሮች አሉ። ሶ እናንተ ምንድን ነው የምታደርጉት? ሶሻል ሚዲያን በመጠቀም የዚህን ቢዝነስ የተለያዩ በኢንተርቴኒንግ መልክ ሊሆን ይችላል፣ በኤዱኬሽናል መልክ ሊሆን ይችላል፣ ሴልስም ሊሆን ይችላል። የእነሱን ኢንፎርሜሽን አምጥታችሁ ሶሻል ሚዲያ ላይ በማምጣት ምንድነው የምታደርጉት? እዚህ ጋር ያሉትን አይዲያል የሆኑ ከስተመሮችን ቢዝነሱንና ከስተመሮችን በሶሻል ሚዲያ ማገናኘት ያንን ሶሻል ሚዲያ ማርኬቲንግ እንለዋለን። ልክ እንደ ቢዝነሱ ፍላጎት። ለምሳሌ ቢዝነሱ ብራንድ መገንባት ከሆነ የብራንዲንግ ስራ ነው የምንሰራው ማለት ነው። መሸጥ አይደለም፣ ግን በቃ የሰዎች አእምሮ ውስጥ ብራንዱን እንዲሰራ ማድረግ ሊሆን ይችላል። ሴልስ ከፈለገ ደግሞ የተለያዩ ስትራቴጂዎች አሉ። ሰዎቹን መጨረሻ ላይ እንዲገዙ ማድረግ ሊሆን ይችላል ማለት ነው። ሶሻል ሚዲያ ማርኬቲንግ ማለት ይሄ ማለት ነው። እናንተ እንደ ሰርቪስ ነው የምትሰጡት። ለምሳሌ ኮንተንት ክሬሽን ከሆነ ስትራቴጂ የሚያስፈልገው፣ ለምሳሌ ሽያጭ ከሆነ ኮንተንት ክሬሽን ግድ ነው ራይት። ሶ ኮንተንት ክሬሽንን ተጠቅመን ፈላጊዎች ወር ደግሞ ሊድሶች አዳዲስ ከስተመሮች እንዲመጡ ማድረግ ያንን ሶሻል ሚዲያ ማርኬቲንግ እንለዋለን ማለት ነው። ሶ አሁን በትንሹም ቢሆን ኮንሰፕቱ ገብቷቸዋል። ግን ደግሞ ሞር ስለ ሶሻል ሚዲያ ማርኬቲንግ የምትፈልጉ ከሆነ ኤስኤምኤምኤ ወር ደግሞ ሶሻል ሚዲያ ማርኬቲንግ ብላችሁ ኮመንት ላይ ጻፉልኝ። ፉል የሆነ ኮርስ ልሰራላችሁ ይችላል። ሶ እንደ ሌሎች ቢዝነሶች አሁንም ቢሆን የምንፈልጋቸው ሪኳየርመንቶች ወር ደግሞ ቢዝነሱን ለመጀመር የሚያስፈልጉ ሪኳየርመንቶች ናቸው ማለት ነው። ሶ ከዚህ በፊትም የገለጽኩት ቢዝነስ ላይ ሪኳየርመንቶችን እንዳደረግ ነው እዚህ ቢዝነስ ላይም ሪኳየርመንት ያስፈልጉናል ማለት ነው። ሶ የመጀመሪያው እንግዲህ ፒሲ ያስፈልገናል። ፒሲ ኢትስ ቤዚክ የሆኑ ነገሮችን አንዳንድ ነገሮችን እንድንሰራ ያስፈልጉናል ማለት ነው። ሶ የስራውን 1% ሜቢ ልንሰራ እንችላለን። ለምሳሌ እንግዲህ ለአንድ ክላይንት የጻፍነውን ፕሮፖዛል ለመጻፍ ያስፈልገን ፒሲ። ሶ ይሄ እንግዲህ ለቢዝነሶች ኦር ደግሞ ለመጀመሪያ ጊዜ ፕሮፖዛል ከማስገባታችን በፊት ለመጀመሪያ ጊዜ ሚቲንግ ስንሄድ የምናስገባው ፕሮፖዛል ነው ማለት ነው። እዚህ ጋር የሸፈንኩት አክቹዋሊ የክላይንት ፕራይቬሲውን ለመጠበቅ ያህል ነው ማለት ነው። ሶ ግን እነዚህ ነገሮች ለመስራት አክቹዋሊ አሁን ቻትጂፒቲን ጻፍ ኦር ፒዲኤፍ ክሬት አድርግልኝ ብለው ኖርማል በነጭ ወረቀት ብቻ ምንም አይነት ዲዛይን የለ አትራክቲቭ ያልሆነ ነገሮችን አክቹዋሊ ሊሰራልኝ ይችላል። ነገር ግን ራሴ በፓወርፖይንት እንደዚህ ያማሩ አይነት ነገሮችን መስራት እችላለሁ። ያማሩ አይነት ፒዲኤፎችን አክቹዋሊ መስራት እችላለሁ ማለት ነው። ሶ ፒሲ ብዙም አስፈላጊነቱ ባይታየኝም ሜቢ ሊያስፈልጋችሁ ይችላል ማለት ነው። ሌላኛው ደግሞ ስልክ ነው። 97% የሚሆነው ስራችሁ የሚያልቀው ስልክ ላይ ነው። ኮንተንት ካላንደር ኖሽን ላይ ማዘጋጀት ትችላላችሁ ራይት። አንዳንድ ነገሮችን ከክላይንት ጋር ያለውን ፊድባክ፣ ኢቭን ኮል፣ ካሜራ፣ ሙሉ ነገራችሁ የሚያልቀው ስልክ ላይ ሊሆን ይችላል ማለት ነው። ሰው ስልክ በጣም ወሳኝ ነገር ላይ ከፒሲ በላይ ማለት ነው። ሰው ስልክ ያስፈልጋችኋል ማለት ነው። ሶስተኛው ዋይፋይ ያስፈልጋችኋል። ምክንያቱም አሁን ላይ እያወራን ያለነው ስለ ሶሻል ሚዲያ ነው፣ ስለ ኦንላይን ሾፒንግ ነው። ሶ ኦንላይን ላይ እያወራን እስከሆነ ድረስ የሚያስፈልገን ኢንተርኔት ነው። 24 ሰዓት ኦንላይን ልንሆን ይገባል። ሶ እኛ ኦንላይን ሳንሆን ሌሎችን ኦንላይን ፕሬዘንሳቸውን ሀይ እንዲያደርጉ ማድረግ አንችልም። ሶ ዋይፋይ ያስፈልገናል ማለት ነው። አሁንም የሚያስፈልገን ሪኳየርመንት አለ። ሌላኛው ስትሮንግ የሆነ ማይንድ ሴት ነው። ስትሮንግ የሆነ ማይንድ ሴት ከሌላችሁ ይህንን ቢዝነስ ታቆማላችሁ። እመኑ። ለምሳሌ
ወላጆቻችሁ ላያምናችሁ ይችላሉ፣ ኦር ደግሞ አቁሙ ሊሏችሁ ይችላሉ። አቁሙ ሲሏችሁ ታቆማላችሁ? ኦር ደግሞ ይህ ነገር አይሰራም የሚሏችሁ ሰዎች በዙሪያችሁ ሙልት ብለዋል አሉ። ብዙ ሰዎች በዙሪያችሁ ይሄ ነገር ተው፣ ይሄ ነገር አይሰራም የሚሏችሁ ሰዎች በጣም ብዙ ናቸው። የእነሱን ምክር ሰምታችሁ ታቆማላችሁ? ወይም ደግሞ ክላይንት እንደኔ ከሆናችሁ ክላይንት በጣም ብዙ ለማግኘት በጣም ብዙ ዋጋ ከፍላችሁ ሊሆን ይችላል። ኦር ደግሞ በጣም አልሳካላችሁ ብሏችሁ ሊሆን ይችላል። እሺ አሁንስ ታቆማላችሁ? ይሄን ያህል ስትሮንግ የሆነ ማይንድ ሴት ያስፈልጋችኋል። ክላይንት ጋር በጣም ብዙ ሜስድ አፕ የምትሆኑት ነገር አለ። ምክንያቱም የኢትዮጵያ ክላይንት በጣም አስቸጋሪ ነው። ከእንደዚህ አይነት ሰዎች ጋር የመስራት ስትሮንግ የሆነ ታፍ የሆነ ማይንድ ሴት ይኖራችኋል። እንደዚህ አይነት ታፍ የሆነ ማይንድ ሴት ካላችሁ ይህንን ቢዝነስ ለመስራት በጣም ተቃርባችኋል ማለት ነው። ሌላኛው ሪኳየርመንት ደግሞ የሚያስፈልጋችሁ ነገር ቢኖር ቢዝነስ ማይንድ ሴት ወይም ደግሞ ኢንተርፕሪነሪያል ማይንድ ሴት ማለትም ደግሞ በቃ ነገሮችን አዲስ ነገር መፍጠር ክሬቲቭ መሆን ማለት ነው። ወይም ደግሞ የሆነ ችግር ሲፈጠር ቢዝነሳችሁ ውስጥ በቃ ቶሎ ብላችሁ ወይ የምትፈልጉ ከሆነ ኢንተርፕሪነሪያል የሆነ ማይንድ ሴት አላችሁ ማለት ነው። ኢንተርፕሪነሪያል ማይንድ ሴት ካላችሁ እነዚህ 5 ነገሮች አሏችሁ ማለት ነው። የመጀመሪያው መጽሐፍን ታነባላችሁ ሁል ጊዜ በቃ ስፔሻሊ እንደኔ ከሆናችሁ ደግሞ ኦር ደግሞ ቢዝነስ ባክግራውንድ ከሌላችሁ ኦር ስለ ቢዝነስ የሚነግራችሁ ቢዝነስ ዊዝደሞችን የሚነግራችሁ ሰው በዙሪያችሁ ከሌለ አክቹሊ ምንድነው የምታደርጉት? መጽሐፎችን ነው የምታደርጉት። ከመጽሐፎች ነው በጣም ብዙ ነገሮችን የምታገኙት እና ሁልጊዜ ኢንተርፕሪነሪያል ማይንድ ሴት ያለው ሰው ስለ ቢዝነስ መጽሐፎችን ያነባል። ሌላኛው ደግሞ ቢዝነስ ማይንድ ሴት ያለው ሰው ደግሞ ይሁኝ አይልም። ሌት ሚ ኤክስፕሌን። የሆነ ስራ ሰራችሁ እንበል፣ ለምሳሌ 20 ሺህ ብር አገኛችሁ፣ የመጀመሪያ ክፍያችሁን ተቀበላችሁ። ምንድነው የምታስቡት? ቀጥታ ለቢዝነሱ ሳይሆን ቀጥታ የምታስቡት ያንን ገንዘብ ስታገኙ ልብስ መግዛት፣ ፋሽን ነገር ማለት ነው። በጣም ሰዎች ቫሊዴት እንዲያደርጉላ ይሄ ልጅ እኮ ስራ እየሰራ ነው፣ ደሞዝ የተቀበለ ነው፣ አያችሁታ ልብሱ እንድትባሉ ነው የምትፈልጉት። ያላችሁ ልብስ ይበቃችኋል። ቢዝነስ ማይንድ ሴት ያለው ሰው ምንድነው የሚያደርገው? ምንድነው ቢዝነሴ የጎደለው ብሎ ነው የሚያስበው። በቃ ሁልጊዜ ሀሳቡ የሚሆነው ቢዝነሴ ምን ይጎድላል፣ ሴልስ ያስፈልገኛል፣ ኦር ደግሞ አዳዲስ ክላይንቶች የሚያመጣልኝ ሰው እፈልጋለሁ፣ እሱን መቀጥርበት ብር ነው ይሄ ቀበጥ ባንክ ውስጥ ይላል። ግን ደግሞ የተወሰነ ገንዘብ ያስፈልጋችኋል። ለምሳሌ ሰምታይምስ ወጥቶ ለመብላት ያስፈልጋችሁን ነገሮች ለመግዛት ያስፈልጋችኋል። ግን ደግሞ ሁሉም ብር የእናንተ አይደለም። የቢዝነስ ብር የቢዝነስ ነው። ሜክ ሹር አሁንም ኢዩኒን የምትሉ ከሆነ ይህ ቢዝነስ ለእናንተ አይደለም ማለት ነው። ቢዝነስ ማይንድ ሴት ካላችሁ ኢዩኒን ማለት ታቆሙና አክቹሊ እናንተ ምንድነው የምታደርጉት? የቢዝነሳችሁን የሆነ ቀዳዳ ነው የምትፈልጉት። ሶስተኛው ደግሞ ደፋር ናችሁ። ሁል ጊዜ የሆነ ነገር ለመጀመር ምንም ነገር አትፈሩ። ክላይንት ለማግኘት በቀን 100 ኮልድ ኮሎችን ማድረግ አለብን። ኦፍኮርስ በቀን 100 ኮልድ ኮሎችን አደርጋለሁ። በቃ የሆነ ነገር ላውንች መደረግ አለበት፣ ላውንች አደርጋለሁ። ይህን ቢዝነስ ስታርታፕ የለኝም ምናምን በሆነ ወይ አድርጌ ይህን ነገር አሳካዋለሁ። በቃ ምንም ነገር ለማድረግ ደፋር ናቸው ቢዝነስ ማይንድ ሴት ያላቸው ሰው። ምንም ነገር አይፈሩም። ሚቲንግ ነው፣ ሚቲንግ ሄደው ራሳቸው ፒች ያደርጋሉ። ሴልስ ነው፣ ሴልስ ሄደው ራሳቸው ፒች ያደርጋሉ። ምንም ነገር አይፈሩም። እናንተ በጣም በዚህ አይነት ነገር ደፋር ከሆናችሁ አክቹዋሊ የቢዝነስ ለእናንተ ነው ማለት ነው። አራተኛው ደግሞ ብቸኞች ናቸው። በአብዛኛው ጊዜያቸውን የሚያሳልፉት ብቻቸውን በመሆኑ፣ ምክንያቱም በጣም ብዙ ነገር ስለሚያስቡ አክቹዋሊ በአብዛኛው ሰዓታቸው ብቻቸውን በመሆኑ ሞር ኳሊቲ ታይም ነው የሚፈልጉት። ምክንያቱም ከጓደኞቻቸው ጋር ዲስትራክት ሆነው በጣም ብዙ ሀሳብ ስለሚኖራቸው በዛ ሰዓት ዲስትራክት ስለሚሆኑ ያ ሀሳብ ስለሚጠፋባቸው በቃ ስለ ቢዝነሳቸው ፕላን ሲያደርጉ፣ ነገ የሚሰሩትን ስራ ፕላን ሲያደርጉ በጣም በአብዛኛው ሰዓታቸው ፕላን ነው የሚያደርጉት። በዚህ ሰዓት ሌላ ጓደኛ ገብቶ ወር ደግሞ ክለብ ሄደው ምናምን ሲጨፍሩ አጥራቸው። እነዚህ ሰው አብዛኛው ሰዓት በቃ ብቻቸውን ነርድ ሆነው ጓደኞቻቸው ጋር መዝናናት እያማራቸው ግን በቃ ነርድ ሆነው ስራቸውን ሲሰሩ ትመለከታችኋላችሁ። በአብዛኛው ሰዓታቸውን ብቻቸውን በመሆን ነው የሚያሳልፉት ማለት ነው። አምስተኛው ምንድነው? ራሳቸው ቀን በቀን በየጊዜው ማሳደግ እንዳለባቸው ይገባቸዋል። ይህንን ስላችሁ ለምሳሌ የኢለን መስክን ቴስላን እንመልከት። ቴስላ አሁን ያለበት ደረጃ ቢኖር ኤለን መስክ ያለው እውቀት ልክ ነው። ኤለን መስክ ከዚህ በላይ መጽሐፍ የሚያነብ ከሆነ፣ ራሱን ማሳደግ የሚችል ከሆነ፣ በጣም ብዙ እውቀቶችን ዊስደም የሚያገኝ ከሆነ በዛው ልክ ቴስላ ስፔስ ኤክስን ማደግ ይጀምራሉ ማለት ነው። አሁን የኔ ቢዝነስ ያለበት ስቴጅ ባለኝ እውቀት ልክ ነው።
ነው። ሶ እናንተ ሞር ባደጋችሁ ቁጥር ሁልጊዜ ቢዝነሳችሁ እንደሚያድግ ታውቃላችሁ። ሶ ሁልጊዜ ቪዲዮዎችን ማየት፣ ፖድካስቶችን ማየት፣ መማር፣ ሜንቶሮችን መፈለግ፣ ሁልጊዜ የሆነ ከሰዎች ጋር ስትገናኙ ጥያቄ መጠየቅ ነው የምትፈልጉት ማለት ነው። ምክንያቱም ቢዝነሳችሁ እንደሚያድግ ታውቃላችሁ ማለት ነው። ሶ እነዚህ 5 ነገሮች ካሏችሁ ይሄ ቢዝነስ ለእናንተ ነው። ነገር ግን ራሴን ማሳደግ አልወድም፣ መጽሐፍ ማንበብ ብዙም አይመቸኝም፣ ፋሽን ነገር መከተል ይመቸኛል፣ ወር ደግሞ ሰዎች ስለብስ ሲያደናንቁ አድናቆትን እፈልጋለሁ የምትሉ ከሆነ አክቹሊ ይሄ ቢዝነስ ለእናንተ አይደለም ማለት ነው። ሶ ሁለተኛው ስቴፕ የሚሆነው እንዴት ነው ራሴን የማስተምረው ነው። እኔ ቅድም ነግሬያቸዋለሁ፣ ከ2000 በላይ ቪዲዮዎችን ተመልክቻለሁ። ብዙ ፖድካስቶች አሉ፣ ብዙ እንደዚህ አድርጉ እንደዚህ አታርጉ የሚሉ ቪዲዮዎችን በቃ በሶሻል ሚዲያ ማርኬቲንግ በጣም ብዙ ቪዲዮዎችን ተመልክቻለሁ። በ7 ወር በ6 ወር ውስጥ የሚጨርሰውን ነገር ኦልሞስት 1 ዓመት በላይ ፈጅቶብኛል። ሶ ይህንን ቪዲዮ ከ1 ዓመት በፊት ባየው ኖሮ በጣም ብዙ ታይም ዌስት አላደርግም ነበረ እና ደግሞ ቀጥታ ወደ ስራ የሚገባበትን ብዙ ኦፖርቹኒቲዎች መፍጠር ይችል ነበረ። ሶ እናንተ አሁን ይህንን ቪዲዮ የምትከታተሉ ከሆነ በጣም እድለኞች ናችሁ። አክቹዋሊ የሚያስፈልጋችሁ ኦልሞስት 7 ወር 8 ወር ነው። ከዛ በኋላ አክቹዋሊ ወደ ስራ መግባት ትችላላችሁ ማለት ነው። ሶ አሁን ምንድን ነው የምማረው የሚለውን ነው የምነግራችሁ። ብዙ ቪዲዮዎችን ተመልክታችሁ ይሆናል። ብዙ ቪዲዮዎችን የሚነግሯችሁ ምንድን ነው አክቹዋሊ ኤጀንሲ ቢልዲንግ ነው። ላይክ ኤጀንሲ እንዴት ቢልድ እንደምታደርጉ ነው። ግን እነዚህ ቢሃይንድ የሚያስፈልጓችሁ ቤዚክ የሆኑ ነገሮች ነው። ሶ የመጀመሪያው ምንድን ነው? ቢዝነስ ነው። ስለ ቢዝነስ ማወቅ አለባችሁ። ሶሻል ሚዲያ ማርኬቲንግ ኦር ዲጂታል ማርኬቲንግ ምንድነው? ቢቱቢ የሚሰራ ነገር ነው። ቢዝነስ ቱ ቢዝነስ ማለት ነው። ማለትም እናንተም ቢዝነስ ናችሁ፣ ለሌላ ቢዝነስ ነው የምትሰሩት። ያንን ቢቱቢ እንለዋለን ማለት ነው። ሶ እናንተም ቢዝነስ ናችሁ፣ ገና ስታርታፕ ናችሁ። ስለ ራሳችሁ ቢዝነስ እንዴት ማሳደግ እንዳለባችሁ ማወቅ አለባችሁ። የሌሎች ቢዝነሶችንም እንዴት እንደተመሰረቱ በመጽሐፍ ነው የምታውቁት ማለት ነው። ሶ በአብዛኛው ኤጀንሲ ቢልድ ስታደርጉ ፒች ስታደርጓቸው ተመሳሳይ የሆነ ላንጉዌጅ አታወሩ። ምክንያቱም እነሱ ቢዝነሱን እንዴት ቢልድ እንዳደረጉት ያውቃሉ። እናንተ ደግሞ ምንም አይነት ክሎ የላችሁም ስለ ቢዝነስ ማለት ነው። በዚህ ሰዓት እናንተ የሆነ እውቀት ከሌላችሁ ስለ ቢዝነስ ምንም ከነሱ ጋር መግባባት አትችሉም ማለት ነው። ሶ እነዚህ 4 መጽሐፎች አንብቡ። ስለ ቢዝነስ ክሉ ይኖራችኋል። በቃ ከቢዝነስ ኦነሮች ጋር ስትገናኙ አክቹዋሊ እንዴት እንደሚወራ ታውቃላችሁ። በቃ ስለ ቢዝነስ ስታርታፕ ጀምሮ እስከ መጨረሻ ጥግ ድረስ ከስተመሮች እንዴት ሊያመጡ እንደሚችሉ ሳይኮሎጂዎችን በደንብ ትረዳላችሁ። የመጀመሪያው ዘሊን ስታርታፕ ነው። ዘሊን ስታርታፕ ማለት በቃ እንዴት ነው የመጀመሪያን ፌዙን አልፈው እንዴት ትልቅ ደረጃ ላይ እንደሚደርሱ ቢዝነሶች፣ ስታርታፖች እንዴት እንደሚፈጠሩ ሙሉ ለሙሉ የሚያስረዳችሁ መጽሐፍ ነው ዘሊን ስታርታፕ። ሁለተኛው ደግሞ ብሉ ኦሽን ስትራቴጂ ነው። አንኮንተስትድ የሆነ ማርኬት ስፔስ እንዴት ነው የምንፈጥረው፣ ማለትም ደግሞ እንዴት ነው ለየት ያለ ማርኬት የምንፈጥረው። ለምሳሌ አሁን ሶሻል ሚዲያ ማርኬቲንግ የሚል ሰው በጣም ብዙ ነው። ሶ ይህንን መጽሐፍ ካነበባችሁ እንዴት ነው ራሴን ፕሪሚየም የሆነ ኦፈር ኦር ደግሞ አዳዲስ ነገሮችን ፈጥሬ ማንም ሰው የማይፎካከረኝ ቦታ ላይ ራሴን ማድረስ የምችለው ብላችሁ እንድታስቡ የሚረዳችሁ መጽሐፍ ነው እና ሞር ይህንን መጽሐፍ አንብቡት። ሶስተኛው $100 ሚሊዮን ኦፈር ነው። $100 ሚሊዮን ኦፈር እንዴት ነው ኦፈር ክሬት የሚደረገው? ይሄ መጽሐፍ ለራሳችሁን ቢዝነስ ይጠቅማችኋል። ሰርቪስ ለመሰጣቸውን ቢዝነሶች በደንብ የሚጠቅም ነው ማለት ነው። እንዴት ነው ኦፈራችንን ፕሪሚየም ማድረግ የምንችለው? እዛ መጽሐፍ ላይ ግራንድ ስላም ኦፈር ይለዋል። ፕራይሲንግ ኦፈር እንዴት ነው ክሬት የሚደረገው? ፕሪሚየም የሆኑ ኦፈሮችን እያንዳንዱ ነገሮችን እዚህ መጽሐፍ ላይ ታገኛላችሁ ማለት ነው። ሰው ይህንን መጽሐፍ አንብቡት። አራተኛው ደግሞ $100 ሚሊዮን ዲልስ ነው። $100 ሚሊዮን ዲልስ ከዚህ በፊትም ተናግሬ ያለው በጣም ቤዚክ የሆኑ ቢዝነስ ኮንሰፕቶችን ይነግራቸዋል። እሱ ብቻ አይደለም፣ እንዴት ነው ሊዶችን የምንሰበስበው፣ ሊድ ማግኔት እንዴት ይፈጠራል። ሊድ ማለት ኦብቪየስሊ እንደ ከስተመር ነው። እሺ ሶ ከስተመሮችን እንዴት ማምጣት እንችላለን፣ ግራም ማድረግ እንችላለን፣ የተለያዩ ቴክኒኮችን፣ አዶችን፣ ሙሉ ነገሩን ብሬክዳውን አድርጎ እዚህ መጽሐፍ ላይ ታገኛላችሁ ማለት ነው። ሶ እነዚህን 4 መጽሐፍ ካነበባችሁ እመኑን ስለ ቢዝነስ ምንም አንደርስታንዱ ከሌላችሁ አንደርስታንዱ ይኖራችኋል ማለት ነው። ሁለተኛው መማር ያለባችሁ ነገር ደግሞ ሴልስ ኤንድ ማርኬቲንግ ነው። ይሄ በጣም ወሳኝ የሆነ ነገር ነው። ማርኬቲንግ ማለት ኢትስ ሳይኮሎጂ ነው። ለምሳሌ ኮካ ኮላ በጣም በማስታወቂያዎቹ ምናምን ሲጎነጩት ይሆን ያለውን ድምፅ ሲቀዳ ያለውን ፊሊንግ ድምፅ በደንብ ይልክብናል በማስታወቂያዎቹ። ያ ማለት ምንድን ነው? ሳይኮሎጂ ነው። እንድንገዛው እንድንፈልግ ነው የሚያደርገው ማለት ነው። ሶ ማርኬቲንግ ማለት ዋና ኮንሰፕቱ ምንድን ነው? መግዛት እንድንፈልግ ያደርገናል ማለት ነው ማርኬቲንግ። ከዛ በኋላ ሴልስ ይመጣል ማለት ነው። ሴልስ ምንድን ነው ደግሞ? እንድንገዛው ነው ያደርጋል።
ማለትም ደግሞ ምርቱን በየቦታው በየሱቁ ምናምን ምርቱን ማስተዋወቅ፣ በዙሪያችን በአካባቢያችን ምርቱን ማድረግ ነው ማለት ነው። ሶ እነዚህን ሁለቱን ኮንሰፕቶች በደንብ ማወቅ ይኖርባቸዋል። ሶ ሴልስ ማለት ምንድን ነው? እንዴት ነው የራሴን ነገር መሸጥ የምችለው የሚለውን በደንብ ልትረዱ ይገባል። እሱ ብቻ አይደለም፣ ማርኬቲንግንም ምን አይነት ማርኬቲንግ ስትራቴጂዎችን ተጠቅሜ ነው የመጀመሪያ ከስተመሬን ማርኬት የምችለው ብላችሁ በደንብ እነዚህ ነገሮች ማጥናት ይኖርባቸዋል። ሶ እነዚህ ሴልስ ማርኬቲንግ መስላችሁ የትራዲሽናሎችን በደንብ ብታውቁ ጥሩ ነው። ምክንያቱም ትራዲሽናሉን በደንብ ካላወቃችሁ እነዚህ ዲጂታሉ ላይ አምጥታችሁ አፕላይ ማድረግ ሞር ይከብዳችኋል። ሶ ምንድነው መጀመሪያ ትራዲሽናል የሆኑ ነገሮችን እወቁ። ለምሳሌ ማርኬቲንግ ከሆነ ማርኬቲንግ ብላችሁ ዩቲዩብ ላይ ሰርች አድርጉ። የሆኑ ቤዚክ የሆኑ ነገሮችን አውቁ። እንደ ፕራይስ፣ ፕሌስ፣ ፕሮዳክት፣ ፕሮሞሽን የሚባለውን ነገር በደንብ ቤዚክ የሚባለውን ነገር ካወቃችሁ በኋላ ቀጥታ ሪሰርች ማድረግ ያለባችሁ ስትራቴጂዎች። ለምሳሌ ማክዶናልድ የተጠቀማቸው ስትራቴጂዎች አሉ። በጣም ምርቱ እንዲሰፋ፣ በዚህ ያህል ስኬል እንዲያደርግ፣ በአመት በጣም ብዙ ሺህ ትርፍ እንዲያገኝ ያደረጉት ስትራቴጂዎች አሉ። ምንድን ነው ያደረገው የሚለውን ነገር ትራዲሽናል የሆኑ ማርኬቲንግ ስትራቴጂዎችን ተመልከቱ። እነሱን ሪሰርች አድርጉ። እነ ስታርባክስ በጣም ብዙ ማይንድ ብሎዊንግ የሆኑ ማርኬቲንግ ስትራቴጂዎችን ተጠቅመዋል። ከዛ ውጭ ደግሞ ሴልስ ነው። ሴልስም አንዳንድ የተጠቀሙ ሪሰርች ማድረግ ነው። ሞር ቪዲዮ ቁጭ ብለው ከማየት ይልቅ ማለት ነው። ከዛ በኋላ ትናንሽ ነገሮች እነሱ ካወቃችሁ በኋላ እነዚህን ሁለት መጽሐፎች አሉ። ሴልስ ከፈለጋችሁ ሴል ኦር ቢ ሶልድ። ዓለማችን ላይ የማይሸጥ ነገር የለም። አንድ አባባል አለ፣ ምንም ነገር መሸጥ ከቻላችሁ ድሃ አትሆኑ። እመኑ፣ መሸጥ ከቻላችሁ ድሃ አትሆኑ። ይህንን ስነግራችሁ እኔ የሆነ በጣም መሸጥ ችዬ ምናምን አይደለም፣ ግን እስካሁን ድረስ የሆነ ነገር እሱን ነገር ራሴን ለማስተማር ነው የምሞክረው። ማርኬቲንግን ደግሞ ከፈለጋችሁ ዲስ ኢዝ ማርኬቲንግ የሚለው የሴልስ ኮዲንስ መጽሐፍ አለ። እሱም የትራዲሽናል የማርኬቲንግ ነገሮችን በደንብ ይነግራችኋል ማለት ነው። ሶ እነዚህ ነገሮችን ራሳችሁን የምታስተምሩ ከሆነ ዌልካም ቱ ሶሻል ሚዲያ ማርኬቲንግ። ሶ መጨረሻው ፌዝ ነው ሶሻል ሚዲያ ማርኬቲንግ ማለት። መጀመሪያ ማወቅ የሚገባችሁ እነዚህ ቤዚክ ወሳኝ ሁለት ነገሮች ነበሩ። አክቹሊ አሁን ወደ ሶሻል ሚዲያ ማርኬቲንግ መጣችኋል ማለት ነው። ሶሻል ሚዲያ ማርኬቲንግ ላይ በጣም ብዙ የተሰሩ ብዙ ቪዲዮዎች አሉ። ሶ ራሳችሁን መጀመሪያ ዲስትራክት ከማድረጋችሁ በፊት ማድረግ ያለባችሁ መጽሐፎችን ማንበብ፣ ከቤዚክ ጀምሮ እስከ ኤክስፐርት ድረስ ያሉ የተጻፉ መጽሐፎች አሉ። የመጀመሪያው ጃብ ራይት ሁክ ነው። በቃ ቤዚክ የሚባለው ሶሻል ሚዲያ ላይ እንዴት መሸጥ እንደሚቻል ጌሪ ቪ የአባቱን ዋይን ስቶር እንዴት ሶሻል ሚዲያ ላይ እንዳመጣው ፉሊ በቃ ብሬክዳውን አድርጎ እያንዳንዱ ሶሻል ሚዲያ እንዴት እንደሚሰራ የተወሰኑ ሶሻል ሚዲያዎችንም ብሬክዳውን ያደረገ እዛ መጽሐፍ ላይ ነግራችኋል ማለት ነው። ሁለተኛው ደግሞ .com ሴክሬት ነው። የረስል ብራንሰን መጽሐፍ ነው። እዛ መጽሐፍ ላይ እንዴት ነው አንድን ከስተመር በደንብ ከማወቅ ደረጃ ማለትም ለምሳሌ ኢንፎርም እያደረግ ነው እየሰጠነው ምናምን የሆነ ፍሪ ሪሶርሶችን እየሰጠነው ከዛ በኋላ አምጥተን መጨረሻ ላይ እሱ ልግዛችሁ ስኪል ድረስ እንዴት እንደምናመጣው የተለያዩ የሶሻል ሚዲያ ሴልስ ስትራቴጂ የሶሻል ሚዲያ የኮሜርስም ተመሳሳይ ስለሆነ ኦንላይን ላይ እንዴት መሸጥ ይቻላል የሚለውን እዛ መጽሐፍ ላይ ብሬክ ዳውን ያደርጋል። ሶ ይሄ ነገር ለራሳችሁ ቢዝነስ ይጠቅማል፣ ወይም ደግሞ ቢዝነስ ለምትሰሩላችሁ ሰርቪስ ለምትሰጧቸው ቢዝነሶች በደንብ እንደ ስትራቴጂ የሚያገለግላችሁ ነገር ይሆናል ማለት ነው። ሶስተኛው ደግሞ 100 ሚሊዮን ሊድስ ነው። 100 ሚሊዮን ሊድስ በጣም ብዙ ቻፕተሮች አሉት እና አንደኛው ቻፕተር ላይ ስለ ኮንተንት ያወራል። ማለትም ኦርጋኒክ ኮንተንት ነው አንደኛው። ሊዶችን ወር ደግሞ አዳዲስ ከስተመሮችን ልናመጣበት የምንችለው መንገድ ኦርጋኒክ ኮንተንቶችን ፖስት ማድረግ። ሶ ምን አይነት ስትራቴጂዎችን እንጠቀም፣ ስንት አይነት ኮንተንት አለ፣ በምን አይነት ኮንተንት ነው አንድ ሊድ ጀነሬት ሊያደርግ የምንችለው፣ ሊድ ማግኔት የሚባለውን እዚህ ጋር በደንብ ኮንሰፕቱን ይነግራችኋል ማለት ነው። ሶ ያንን ነገር እናንተ መጀመሪያ አፕላይ ማድረግ የምትችሉት ከሆነ እንደ ቢዝነስ ለሌሎች ቢዝነሶች ያንን ሰርቪስ መስጠት ትችላላችሁ፣ አይከብዳችሁም ማለት ነው። ሶ እነዚህ መጽሐፎች ካነበባችሁ እመኑ ዲጂታል ማርኬቲንግ ይጨርሳችኋል፣ ሶሻል ሚዲያ ማርኬቲንግ ይጨርሳችኋል፣ እንዴት እንደሚሸጥ ታውቃላችሁ ማለት ነው። ሶ እነዚህ መጽሐፎች ካነበባችሁ በኋላ እንግዲህ ቀጣዩ ስቴፕ የሚሆነው ኮርሶችን መማር ነው። ማለትም እንደ ቤዚክ፣ ምክንያቱም አንዳንድ ሰዎች በደንብ የሰሩበትን የ4 ዓመት የ5 ዓመት ኤክስፔሪንስ በደንብ የሚናገሩበት ቦታ ቢኖር ያ ኮርሳቸው ነው። ምክንያቱም በደንብ የሚናገሩበታል ፔጅ ስለሆነ ማለት ነው። ሶ ሁለት አይነት ወይ አለ፣ ፔድ አለ። ሶ እኛ ሀገርም በጣም ፕራውድ የሆነባቸው ሰዎች የሰሩት ኮርስ አለ። እዛ ላይ ሪሰርች አድርጋችሁ በደንብ እዛ ላይ ማግኘት ትችላላችሁ። ወይም ደግሞ ገንዘብ ከሌላችሁ እንደ ስቲል ናው የተባርኩት ነው ሃብስፖት አካዳሚ ላይ ሰርቲፋይድ የሚያደርጋችሁ ፍሪ ኮርስ አለ። ሶ ስለሱ ቪዲዮ እንሰራላችሁ ከፈለጋችሁ ከስር ጻፉልኝ። ነገር ግን
HubSpot አካዳሚ ዲጂታል ማርኬቲንግ ኦር ሶሻል ሚዲያ ማርኬቲንግ ብላችሁ ሰርች አድርጉ ጉግል ላይ። ከዛ በኋላ ኢሜይላችሁን አስገብታችሁ በቀላል ሁኔታ ምን ታደርጋላችሁ? እዛ ላይ ሄዳችሁ እናንተ ቀጥታ ወደ ኮርሱ መመዝገብ ነው ማለት ነው። ኦኬ አሁን ስለ ሶሻል ሚዲያ ጨርሰናል። ሶሻል ሚዲያ ማርኬቲንግ ጨርሰናል። ስለ ቢዝነስ አውቀናል። ሴልስ ማርኬቲንግ በደንብ ተረድተናል። እነዚህ ነገሮች በደንብ ብትረዱ ከሆነ እነዚህ ሶስት አማራጮች ይኖሯችኋል። የመጀመሪያው ፍሪላንሲንግ ነው። ፍሪላንሲንግ ሲሆን ምንድነው? ሙሉ ሰርቪስ አይደለም የምትሰጡት። እናንተ ቢዝነስ ኦነር አይደላችሁ። ሌላ ቢዝነስ ኦነር ነው መጥቶ እናንተ እንደ ኢንዲፔንደንት የሆነ ኮንትራክተር የሚቀጥራችሁ ማለት ነው። ለምሳሌ ሶሻል ሚዲያ ማኔጅመንት ከቤት ሆናችሁ የምትሰሩት ስራ ነው። ራይት ሶ ከቤት ሆናችሁ የምትሰሩት ከሆነ አንዱን ነገር መርጣችሁ ከቤት ሆናችሁ የምትሰሩት ከሆነ ያንን እንደ ፍሪላንሲንግ እንወስደዋለን ማለት ነው። ሶ የሆነ ስፔሲፊክ የሆነ ኒሽ ትመርጣላችሁ፣ በዛ ፍሪላንሲንግ መስራት ትችላላችሁ ማለት ነው። ሌላኛው ደግሞ መቀጠር። ሰርቲፊኬት ካለን ሰርቲፊኬታችንን ወስደን እንቀጠራለን። ካልሆነ ደግሞ ኢንተርንሺፕ በነጻ አፕላይ እናደርጋለን። ምንም ከኛ ሪሶርስ ሳይፈልጉ በቃ እኔ ትሬነብል ላይ ችለዋለሁ ይሄን ነገር ካስተማራችሁን ካሰለጠናችሁን በደንብ ችለዋለሁ ሶ ኢንተርን ቅጠሩኝ ብላችሁ ሬዚዩሜያችሁን አፕላይ የምታደርጉ ከሆነ በነዛ ወይ ሌላ ሁለተኛውን ስራ ታገኛላችሁ። ሶስተኛ ወይና ደግሞ እኔ የሰራሁት ኤጀንሲ ቤዝድ ቢዝነስ ነው። ኤጀንሲ ቤዝድ ቢዝነስ ምንድን ነው? እናንተ ናችሁ በቃ ዋናው እናንተ የምታተኩሩት ሴልስ ላይ ይሆናል መጨረሻ ላይ ማለት ነው፣ ማርኬቲንግ ላይ አይደለም። እናንተ ሄዳችሁ ኮልድ ኮል ልታረጉ ትችላላችሁ፣ እንደኔ ኮንተንት ልትሰሩ ትችላላችሁ። የተለያዩ ስትራቴጂዎችን ተጠቅማችሁ ብቻ ዋናው ክላይንቶችን ማግኘት ነው። የኔ ስራ አሁን ክላይንት ማግኘት ብቻ ነው ማለት ነው። ከኔ ጋር የሚሰሩ ፕሮዳክሽን ቲሞች አሉ። ከፕሮዳክሽን ቲሞች ጋር ኮላብ አድርገናል። አክቹዋሊ በሰራው ሴልስ ላይ ብቻ ነው ማለት ነው። ያንን ነገር ማድረግ ከሆነ አክቹዋሊ ክላይንቱ ከመጣ ለክላይንቶቹ ሰርቪስ መስጠት አያቅተኝም ማለት ነው። ያ በዛ ወይ ስራ ልታገኙ ትችላላችሁ ማለት ነው። ኤጀንሲ የሚባለው ሞዴል ካልገባችሁ ምንድነው የምታደርጉት? እናንተ መሀል ትገባላችሁ። ስራችሁ የሚሆነው ኮልድ ኮል ኦር ኮልድ አውትሪች ማድረግ ብቻ ነው። ከዛ በኋላ ስራው ከመጣ ስራውን ተቀብላችሁ ለኤክስፐርቲዝ ለሆኑ ሰዎች፣ ለምሳሌ ካምፓኒው ፕሮዳክሽን ከፈለገ ማስታወቂያ እንዲቀረጽልኝ ይፈልጋለሁ ካለ እናንተ ቀረጻ ላይ ቤስት መሆን የለባችሁ። ምን የምታደርጉት? ስራውን ተቀብላችሁ ብሩን ተቀብላችሁ ለኮንትራክተሩ ገንዘቡ ተከፍሎ ስራው ይሰራል ማለት ነው። ስራውን ደግሞ ተቀብላችሁ መልሳችሁ ለቢዝነሱ ትልቃላችሁ ማለት ነው። በዚህ አይነት ወይ ኤጀንሲ ቤዝድ ቢዝነስ መስራት ትችላላችሁ። ኦንላይን ቤዝድ ያደረገ እኔም ሪኮመንድ ማደርጋችሁ ኤጀንሲ ቤዝድ ነው፣ ግን ራሱን የቻለ ሀስል አለ። ተርን ወይም ደግሞ የምትቀጠሩ ከሆነ በደንብ ኤክስፔሪንስ ነው የምታገኙት። ያንን ነገር ባገኝ አይ ዊሽ በጣም ብዙ ነገር እየከፈሉኝ ወር ደግሞ በነፃ በጣም ብዙ ነገር ነው መማረው ማለት ነው። በዚህ ወይ ራሳችሁን ከነዚህ ሶስቱ መርጣችሁ ስራ መያዝ ትችላላችሁ ማለት ነው። አይ ሆፕ ይሄ ቪዲዮ እንደጠቀማችሁ። ብዙዎቻችሁ ሰብስክራይብ ያደረጋችሁ አይደለም፣ እባካችሁ ሰብስክራይብ አድርጉ። በደንብ ሰፋ ያሉ ኮንተንቶችን በደንብ እለቅላችኋለሁ ማለት ነው።